ብለህ በላቸው ያ ሙሐመድ ይላል አላሁ ሱብሓነሁ ወተዓላ። ቁል ብለህ በላቸው። አሁን ቅድም እንደነገርኳችሁ እንግዲህ ይሄ ሰበበ ኑዙሉን ነግሬያቸዋለሁ። ቁል ሁወላሁ አሐድ የወረደበት ሰበበ ኑዙሉ ያው እንግዲህ የመካ ሙሽሪኮች ያንተ ፈጣሪ ይሄ አንድ አላህ የምትለው ፈጣሪ የምትለው ጌታ ከየትኛው ዘር ነው የተፈጠረው? እስኪ ዘሩን ንገረን። ከብር ዘር ነው? ከወርቅ ዘር ነው? ከሰው ዘር ነው? ከምን አይነት ተሉል ነው? ከምንድን ነው? ሉል የሚባል ማለት ነው። በጣም ውድ ነገር ነው። ከሱ ነው የተፈጠረው። እንደው ከየትኛው ጎሳ ነው የተፈጠረው? እና ይሄን ነገር እስኪ ንገረን ብለው ነብዩን አለይሂ ሰላቱ ወሰላም ጥያቄ አነሱባቸው። የዚህ ጊዜ አላህ ሱብሓነሁ ወተዓላ እሳቸውን ይህን ጥያቄ በሚጠይቋቸው ሰዓት ይሄንን ወህይ አላሁ ሱብሓነሁ ወተዓላ በጅብሪል አማካይነት ለአላሁ ሱብሓነሁ ወተዓላ ወደ ነብያችን አለይሂ ሰላቱ ወሰላም አወረደው ማለት ነው። ሰበበ ኑዙሉ ይሄን ቁል ብለህ በላቸው ሙሐመዱ አላህ ሁወ እሱ አላሁ አላህ ነው፣ አሐዱን አንድ የሆነ አምላክ ነው በላቸው። አላህ አንድ ነው በላቸው። ከምንም ምንም የሌለው እንደምትሉት እናንተ እንደምትሉት የገሌ ዘር ሳይሆን እሱ አንድ ፈጣሪ አንድ ኃያል አምላክ ነው በላቸው። ይሄ ነው አላህ ማለት በላቸው እያለ አላሁ ሶመድ አላህ ደግሞ አሶመድ ማለት የሁሉ መጠጊያ ነው። ሁሉም አጠቃላይ ከሱ ፈላጊ ነው። ሁሉም ወደሱ የሚጠጋ ነው። ከሱ ከጃይ ነው። አላሁ ሱብሓነሁ ወተዓላ ግን ከፈጠረው ፍጡራን በሙሉ ብጣሽ ቅንጣሽ ነገር የማይፈልግ አምላክ ነው ማለት ነው። ግልጽ ነው። አያችሁት? ምንም ነገር የለው እሱ የቀረው ፍጡራን በሙሉ እሱ የፈጠረው ሁሉ አጠቃላይ ከሱ ከጃይ ነው፣ ወደሱ ተጠጊ ነው። እሱ ደግሞ ወደ ማንም አይጠጋም፣ ከማንም ምንም አይፈልግም አላሁ ሱብሓነሁ ወተዓላ ማለት ነው። እና አላህ እኮ አሶመዱ ማለት የሁሉ መጠጊያ ነው ይላል። ለም የሊድ ይሄ የሚተረጎመው በነፍይ ነው። ለም የሊድ ወለም ይውለድ። ድሮ ቂራ ስንቀራ ድሮ ገጠር ስንቀራ ለም የሊድ አይወልድም፣ ለም የሊድ አይወልድም፣ ወለም ይውለድ አይወለድም እያል በጣም የተበላሸ ትርጓሜ ስንተረጉም ኖረናል ማለት ነው። ይሄ ነሷራዎቹ ጋር በተለይ እነዚህ ጴንጤዎቹ ጋር ይገጥማል ይሄ ትርጓሜ ማለት ነው። እነሱም እንደዚህ ነው የሚሉት። አይወልድም፣ አዎ ወደፊት አይወልድም ነው። አያችሁት አይደለም? አይወልድም እኮ ነው፣ ወደፊት አይወልድም። አዎ እነሱም እኮ አይወልድም ነው የሚሉት። ይወልዳል አይልም፣ ወደፊት አይወልድም። ለም የሊድ ወለም ይውለድ አልተወለደም ከሆነ ማን ነው? አልወለደም አልተወለደም ማን ነው? አይወልድም ወደፊት፣ አሁንም ወደፊት ነው። አይወልድም ወደፊት አይወልድም ነው። አያችሁት አይደለም? አልወለደም አይወልድም አይወለድም ወደፊት። አሁን እነሱ ጴንጤዎቹ የሚሉት በፊት ነው የተፈጠረው ክርስቶስ ነው የሚሉት እንጂ ክርስቶስ አሁን ድጋሜ ይፈጠራል አይሉ። እኛም እንግዲህ አይወልድም አልተወለደም ከሆነ አልወለደም አልተወለደም። አሁን የምንተረጉመው ግን ምን ብለን ነው? አልወለደም አልተወለደም ነው። አልወለደም ነፊ ነው። ጁሮ አልወለደም ልጅ የለውም ነው የምንለው ማለት ነው። አስል ጥንቱ የለውም። ወለም ይውለድ ወደ የምንለው ስነ ደግሞ አልተወለደምም፣ ለራሱም አልወለደም እሱም አልተወለደም። በቃ ይሄ ነፍ ይባላል። አላህን በዛ አይነት መልኩ በዛ አይነት ትርጓሜ እንተረጉመዋል። አልወለደም አልተወለደም ማለት ነው። ጀዛኩሙላሁ ኸይረን። ይሄን ትይዛላችሁ ማለት ነው። ወለም የኩን ለሁ ለሱም የለውም ለአላህም የለውም ኩፉወን ቢጤ አሐዱን አንድም ቢጤ የለውም። ቅድም እንደነገርኳችሁ በስራውም ይሁን በሲፋቱም ይሁን በዛቱም ይሁን አንድም አምሳያ ለአላህ የለውም። እነዚህ እንግዲህ የተውሂድ ዋና መሰረቶች ናቸው ማለት ነው። አላህ ሱብሓነሁ ወተዓላ በብቸኝነት ለማምለክ አንድ ኃያል አምላክ ነው፣ አንድ ብቸኛ አምላክ ነው ለማለት በቂ ይሄ ሌላ ምንም የሚያስጨምር ነገር የለም ማለት ነው።
ይሄንን ተውሂድ በደንብ አድርጋችሁ ልትይዙ ይገባችኋል ማለት ነው። አንድ ጊዜ ደግምና እድል እሰጣለሁ ማለት ነው ኢንሻአላህ። ቢስሚላሂር ረህማኒር ረሂም ቁል በላበላቻ ሙሐመዱ ሁወላሁ አላህ እኮ አሐዱን አንድ ነው በላቸው። እሱ አላህ አንድ ነው በላቸው። አላሁ ሶመድ አላህ ደግሞ የሁሉ መጠጊያ ነው በላቸው። ለም የሊድ አልወለደም፣ ወለም ዩለድ አልተወለደም ምን በላቸው። ወለም የኩን ለሁ ለሱም የለውም በላቸው። ኩፉወን አሐድ አንድም ቢጤ የለውም ብለህ በላቸው እያለ አላሁ ሱብሓነሁ ወተዓላ የመካ ሙሽሪኮች እሳቸውን ከየትኛው ጎሳ ወይም ከየትኛው ነገር ነው የሚመጣው ባሉበት ይሄንን ነገር መልስ እንዲሰጡ አድርጓል ማለት ነው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም ኢንሻአላህ። አቡ ኻሊድ ተዓለም ሱመ ተከለም ሰሚራ ነሽ እና ነኢማ አራት ሰው እጃ ወጥቷል ማለት ነው። ኢንሻአላህ እድሉ ሰዓቱ ካለን እንሞክራለን ኢንሻአላህ። እስኪ አቡ ኻሊድ ሞክር ኢንሻአላህ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. طيب أعوذ أطبق الله بالله بالله من الشيطان كالشيطان الرجيم كالله رحمة كتبرروا شيطان بالله أطبق الله. سورة الإخلاص يوردت مكان معرفها ما توصل لا يكنيل عوادمو أراتنو. بسم الله بالله اسم الرحمن عزيب هونو الرحيم مهاري هونو خاصة للمؤمنين لعمانيوش بيتشا مالتنا. قل بله بلاچو نبينا عليه الصلاة والسلام هو السو الله الله كو أحد عندنا بلاچو الله ديمو الصمد يهلم متقيانو بله بلاچو. لم يلد الولدم ولم يولد التولدم ولم يكن له لسم ديمو كفوا بيت يلوم احدا عندم اكل بيت يلوم بلاچو. جزاكم الله خيرا بارك الله فيكم. لا يكرغله ان شاء الله ወንድማችሁን ማሻአላህ جزاكم الله خيرا ወንድማችን ኢንሻአላህ። እሺ ቀጥ ተዓለም ሱመ ተከለም መዲና ቀጥ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أبشروا تنكروا. سورة الإخلاص. بسم الله. أعوذ بالله من الشيطان الرجيم.